ያሳብድሻል እኔንም አሳብደውኛል ውጪ ተረጋጊ ውጪ እኔ ምን ያሳብድሻል ልጄንም አሳብደውታል እኔ ምንም አልሆንም አትፍሪ አንቺ ግን አይምሮሽን ያዘሽን ነገር ማሸነፍ አለብሽ ምንድነው አይምሮዬን ያዘው እንደዚህ ነሽ እንድትቀሪ ያደረገችሽ ነገር አለ ማሸነፍ አለብሽ አልችልም ከዚህ ቤት በፍጹም መውጣት አልችልም ለምን እንደማትችዩ እሳት ይታይሻል እሳት አለ እሳት ይው እሳት አለ እሳቱ የሚታይሽ ለአንቺ ብቻ ነው ወደ ውጭ እንዳትወጪ ያደረገችብሽ መተት ነው አለ ወተሽ ልጅሽን ማግኘት ትፈልጊያለሽ አዎ ልጄን ማግኘት ፈልጋለሁ አዎ ልጄን ማግኘት ፈልጋለሁ እንግዲህ አሁንስ የተሰራብሽን መተት በጥሰሽ ውጭ ወተሽ ልጅሽን መፈለግ ትችያለሽ አትፍሪ አይምሮሽ የማይሆን ነገር እንዳታስብሽ ነው የተደገመብሽ ውጪ አትፍሪ ለልጅ ስትይ ውጪ ሉጣ ግን እሳቱ አትፍሪ ምንም እሳት የለም አይ ነይ እሳት የለም አይሹ ምንም እሳት የለም አይ ምንድነው ያደረኩሽ አባብዬ መልሼ ደወልኩኝ ሰላም ነው ተወይ አሁን የማስቦታለሁኝ እሱ ለታ እንደሚዘነጋ አይደለም አንዱ ያቺን ነገር አዎ የመተት ድሳቷን እልክልሃለሁኝ ብለውኝ ወይ ካልሆነ እኔም በሆን መጥቼ ልውሰደዋ ኧረ ችግር የለም እሺ እንዲያውም መጥቼ እርሶንም ዘይሬ እመለሳለሁኝ እሺ አባብዬ ሰላም ይሁኑልኝ መርማሪ አቤት ወይዘሮ ወርቄ ለምን ፈልገውኝ ነው የምፈልገው ነገር ብዙ ነው ለጊዜው ግን ቡና ብታስፈላልኝ ደስ ይለኝ ነበር እዚህ ላፍላ ማለት ሌላ ላፍላ አሉት ወይ እረስቸው ለካ ፖሊስ ጣቢያ ነው ያለው ፖሊሶች ቡና ያፈሉም በቃ እንደውም ለፀሐይ ደውልላት እሷ ታፈላለች ለይሳም ነው አትጨነቅ አንተ ትከፍላለህ ቡና ገዝቼ አስፈልቼ ላጠጣሁት አዎ ምን አለበት እናትህ አልሆነም እንደ አሁን እናትህ ቡና ጠጣኝ ብትል እምቢ ትላታለህ አዎ እላታለሁ በጣም ጨካኝ ሰው ነህ ስትታይ ግን በጣም ጥሩ ሰው ነው የምትመስለው ለምንድን ነው ግን እንዲህ ጨካኝ ሆንከው ለእናትህ ቡና ታስፈላላት የምር በህግ አይን ሁሉም ሰው እኩል ነው ይሄን ያውቃሉ ነው በህግ አይን እኩል ነው እርሶም ሆኑ እናቴ ወንጀል ከሰሩ በአንድ አይነት አይን ነው ማያችሁ ለእርሶ ሲሆን የሚጠነክር ለእናቴ ሲሆን የሚለሰልስ ልብ የለኝም አትዋሽ እኔ እናትህ በሆን ኖሮ እንደዚህ አታረግም ነበር እናቴ ቢሆንማ ወንጀል አይሰሩም ነበር ምክንያቱም እያንዳንዱን ወንጀል የሰራ ሰው ስንት ዓመት እስር ቤት እንደሚጠብቀው ደጋግሜ ሳውራ ሰምታኛለች በተለይ ደግሞ እርሶ የሰሩት ወንጀል እስከ እድሜ ይፍታ ሊያደርሱት ይችላል እድሜ ይፍታ ስትል ሞቶና ከገቡበት እስር ቤት የሚወጡት እስከ ሞት ድረስ እዚህ ልታሰልበሰብስ እንዴ አይደረግም ይታሰራሉ አይደረግም አልታሰርም አይደረግም ወንጀለኛ እያለ እንዴት ይታሰራለሁ አይደረግም ለምንድን ነው የምትጮሁት እድሜ ይፍታሽ ይጠብቅሻል እያልከኝ እንዴት ነው የማልጮኸው ደስተኛ ሆኜ እልልልል እያልኩ እንዳወራ ነው የምትፈልገው እሱን ወንጀል ከመስራቱ በፊት ሊያስቡበት ይገባ ነበር አሁን ማለቱ መፍትሄ ያመጣል መጮህ መፍትሄ ያመጣል ልጮህበት ያመጣል በቃ ምንድነው ያደረግሽው ምንድነው ችግርሽ ምንድነው ያደረግሽው ምን አደረኩኝ ያደረግሽው ነው አንቺ ራስሽ ታውቂያለሽ ምንድነው ያደረግሽው ንገሪኝ ምንም አላደረኩም የኔም ቤት መልሳት መልሽልኝ ምንም አላደረኩም ብለሽ አፍሽ ሞልተሽ እንዳትናገሪ ምክንያቱም በጣም ብዙ ነገር ነው ያደረግሽው በጣም ብዙ የኔም ቤት እኔ ምን እንዳደረኩኝ ስለጠፋብኝ ለምን አንቺ ምን እንዳደረኩት ንገሪኝ ምንድነው ያደረኩት ምን እንዳደረግሽማ ራስሽ ታውቂያለሽ
ለምን ነው የሶፋውን ጨርቅ አረንጓዴ ያረግሽው? አንቺ እኮ ነሽ ያደረግሽው። እኔ ራሴ ስቀጠር አረንጓዴ ነበር እንዴ? አንቺ እኮ ነሽ ያደረግሽው። አትመልሽልኝ። አንቺ ማን ስለሆንሽ ነው ለኔ መልስ የምትመልሽልኝ? ማን ነሽ አንቺ? ለምንድነው ለኔ መልስ የምትሰጪኝ? ማን እንደሆንኩ ታውቂያለሽ? አሰሪሽ ነኝ። እሺ አንቺ ደግሞ የኔ ሰራተኛ። ስለዚህ እኔ እንደፈለኩ ላረግሽ እችላለሁ። ትሰሚያለሽ? እንደፈለኩ ነው ማረግሽ ወዲት፣ እንደፈለኩ። እሺ ልክ ብለሻል። የኔ መቤት እንደፈለግሽ ነው የምታረጊ። አዎ እንደፈለኩ ነው ማረግሽ። ምክንያቱም እኔ ላንቺ ምንሽ ነኝ? አሰሪ። አዎ አሰሪሽ ነኝ። እሱን አትርሽ። አይ ረሳለሁ የምትይ ከሆነ ግን እጅሽን ቆራርጬ ቆራጣ ነው እሺ ማረግሽ። እሺ ስሚ ቆይ፣ ሴትዮዋ ወደ ውጭ ወጣ ነበር? አልወጣችም። ከኔ ፍቃድ ውጭ እቺ ሴትዮ ከዚህ መኝታ ቤት ትውጣና አልለቅሽም። አይ አልሰማም የምትይ ከሆነ ግን አሳብጀሽ በየመንገዱ እንድትንከራተች ነው ማደርግሽ። ያውና አምጥቼልሃለሁ ዳቦ ብላ። አንተ ለምንድን ነው ዞር ብለህ አንስተህ የማትበላ? መሬት ላይ ስለጣልኩት ነው? ምን ቆሻሻ ትጠየፍ ነበር ለካ ድሮ። አሁን ግን ቆሻሻ ላይ እየዋልክ እንደ ቆሻሻ ትጠየፋለህ። ታሳፍራለህ። አንተ በጓደኛ ታፍራለህ እንዴ? እማዬ አትበል አንተ። እንኳን እናትህን ይቅርና ያችን ቀንበጥ ሚስትህን አታገኛትም፣ በዓይንህም አታያትም። ስማ አንድ ሚስጥር ልንገርህ። አውቃለሁ ሚስጥር ጠባቂ እንደሆነ። ይህንን ሚስጥር ግን ለማንም እንዳትናገር። እየሰማኝ ነው? ሚስትህን ላገባት ነው። ያንተ የገዛው የተንጣለለ አልጋ ላይ ይዣት እያደርኩ። እናቴ አትሰማም እንዴ አንተ? እናቴ አትበል። እናትን መቼም አታገኛትም። ሰምተኛል? እናቴ አንተ እየሰማኝ ነው? ካሁን በኋላ እናቴ የምትል ከሆነ ይህን ዳቦ አታገኛም። እሺ ሁለተኛ እናቴ ኤው ይችን ዳቦ አታገኛትም። በራብ ስትቆላ ያኔ ከንፈር ይደርቃል፣ አንጀት ይጣበቃል። ያኔ እናትን ታሳውሰኝ ሆነ እናቴ ማግኘት እፈልጋለሁ። እንዴት ነች? ደህና ነች? እናትማ ደህና አይደለች። የቀድሞ ሚስት አሁን ደግሞ የኔ ቅምጥ እሷ እያሰቃየች። እናቴ ስማ፣ በእርግጥ ላንተ ዳቦ አይገባም ነበር፣ ግን እኔ ደግነቴ ብዙ ስለሆነ አስቀምጥልሃለሁ። ስማ፣ ዓለም የክፉዎች ብትሆንም እኔ ግን ክፉ ሰው አይደለሁም። ምን አጠፋው? በመተት ተብትቤ ቁጭ አደረኩት። ከዚያ አንተ ኑሮ እኔ እየኖርኩኝ ነው። ይኸው ነው። እያለቀሽ ባልሆነ ምን ሆነሽ ነው የምታለቅሽው? አላለቀስኩም ትላለች እንዴ? እያየሁሽ አይደለም? አላለቀስኩም። አንቺ ምን ሆነሽ ነው? ከዓይንሽ እንባ ካልሆነ የሚወጣው ውሃ ነው? ራስሽን እንደምንጭ ነው የምታስቢው? በቃ ተይኝ። አልተውሽም። ደህና እንድትሆኚ ነው የምፈልገው። ንገሪኝ፣ ምን ሆነሽ ነው? ያስቻለው ነው አይደል? አዎ። አሁን ደግሞ ምን አድርጎሽ ነው እንደዚህ የምትሆኚው? ንገሪኝ፣ ምን አድርጎሽ ነው? ደውሎ ነበር? አልደወለም። ምንም ያለኝም ነገር የለም። እንደዚሁ ናፍቆሽ ነው? አሁን ናፍቆኛል። እወደዋለሁ እኮ። ይቅርታ አድርጊልኝና እኔ ያስቻለውን ሳውቀው መጥፎ ሰው ሆኖ ነው። አንቺ ግን ጥሩ ጎኑ ነው የምታውቂው። ምናልባት ተለውጦ ሊሆን ይችላል። ተለውጧል። እዛ ቤት ውስጥ እሱ ብቻ ነው ለኔ ጥሩ ሆኖልኝ የሚያውቅ። ከሱ ውጪ ሁሉም አረመኔ ነበሩ። መፈጠሪ እንድጠላ ነበር ያደረጉት። የማልፈቀር በመሰለኝ ጊዜ እሱ ግን አፈቀረኝ። እሺ ለምን አትታረቂውም ታዲያ? ልታረቀው? አዎ፣ ይህን ያህል የምትወጂው ከሆነ ልትታረቂው ነው የሚገባው። እውነት አብረሽው ባትሆኚ ነበር ደስ የሚለኝ። ነገር ግን ከሱ ርቀሽ ደስተኛ ማትሆኚ ከሆነ ያለው አማራጭ ይቅርታውን ተቀብለሽ አብረሽው መሆን ነው። ካንቺ አፍ ስላስቻለው ጥሩ ነገር ወጣ? እኔ አላምንም። ድሮም ስለሱ መጥፎ ነገር የምናገር የነበረው ስለምወድሽና ክፉ ነገር እንዲነካሽ ስለማልፈልግ ነው። አስቻለው አሁን ጥሩ ሰው ነው። እሺ ለምንድነው ሶፋውን የምታስተካክለው? ቤቱን ይሸጥ አይደል እንዴ? ነበር። አሁን ግን አይሸጥም። ለምን? ቪዲዮውን ለፖሊስ ሰጥቼ እናትና እህት እንዲታሰሩ ነው የምትፈልገው? ቪዲዮውን ብትሰጥም ምንም የሚፈጠር ነገር የለም። ምክንያቱም እናቴ ታስራለች፣ የወዲትም ጠፍታለች። ቤቱን የምሸጠው ለምን ስል ነው። ቪዲዮውን ለፖሊስ ሰጠዋለሁ። ስጠው።
ካሁን በኋላ ሲጀምር አንተ ለምን ትለፋለህ? ምንም የሚፈጠር ነገር የለም። ቪዲዮውን ስጠኝና እኔ ለፖሊሶች እሰጥልሃለሁ። እየቀለድክ ነው? አልቀለድኩም። እስከዛሬ ስታስፈራራ ነበር። ከዚህ በኋላ ምንም የምታስፈራራን ነገር የለም። ምንም አይፈጠርም። ስለዚህ ፖሊስ ጣቢያ ድረስ ሂደህ ከምትደክም ለእኔ ቪዲዮውን ስጠኝና ጸጋዬ እኔ ላከኝ ብዬ እሰጣቸዋለሁ። ቀልድ ትችልበታለህ እባክህ። ይሄ ቪዲዮ ቢወጣ ሙሉ ዘርህ ነው የሚዋረደው። ይዋረድ። ዘሮቼ የሰሩት ወንጀል እንኳን በሰው ዘንድ በፈጣሪ ዘንድ የሚያዋርድ ነው። ፈጣሪ ተቀይሞኝ ሰው ሰምቶ የሆን ነገር ይለኛል ብዬ የምጨነቅ ይመስላል? ይልቁን እሱ ጋር ቆመ ከምታይ ናና ሶፋውን አግዘኝ። እንኳን ደህና መጣ የኔ ፍቅር። ግባ፣ ና ግባ፣ ተቀመጥ። አልቀመጥም። እንዴ ለምን? እኔ እኮ ናፍቀኛል። ቤት አይደል እንዴ? ና ግባ። ብናፍቅሽ ኖሮማ ሰላም ሰጪኝ ነበር እንጂ አጨቀጭቅኝም ነበር። ለምንድን ነው የምታስጨንቂኝ? እኔ ያስጨነቅኩ የኔ ጌታ? አዎ በጣም ነው ያስጨነቅሽኝ። ምን እንደምልሽ ሁሉ አላውቅም። በጣም አስቸጋሪ ሰው ነሽ። አንተን ከማስደሰት ውጪ ምን አደረኩኝ? እኔ እኮ በጣም ነው ማፈቅረህ። ያላንተ እኮ መኖር አልችልም። ታውቅ አይደለ? ለምታፈቅሪው ሰው መስዋዕትነት ብትከፍሊ ምን አለበት? እሺ እኮ ምን ላድርግልህ? የፈለግከውን ነገር አደርጋለሁ። የፈለኩትን ነገርማ አታደርግልኝም። የፈለኩትን ነገር እንዳደርግ የምትፈቅጅልኝ ሴት ብትሆኝ ኖሮ እንድደሰት ትፈቅጅልኝ ነበር። ምን ላድርግልህ? ንገረኝ። አንተ ደስተኛ እንድትሆን የፈለግከውን ነገር ሁሉ አደርግልሃለሁ። ንገረኝ፣ ምን ላድርግልህ? ምን እንደምፈልግ ጠንቅቀሽ ታውቂያለሽ። ምንድነው? ታውቂያለሽ። እባክሽ እያወቅሽ እንዳላወቀ ትሆኛለሽ አይደል? የኔ ጌታ ሙት አላውቅም። ሙት ነው ያልሽኝ? እኔ ልሙት? እንድትሞት ፈልጌ እኮ አይደለም። በጣም ስለምወድህ ነው። ባንተ መማል ስለምፈልግ ነው ባንተ የማልኩት። ካንተ ውጭ ማን አለኝ? አንተ እኮ ሁሉ ነገሬ ነህ። ያላንተ እኮ እኔ መኖር አልችልም። እኔ ላንቺ ሁሉ ነገርሽ ነኝ። በጣም ጥሩ። ሁሉ ነገርሽ ከሆንኩኝ አንድ ነገር ብቻ አድርጊልኝ። ምን ላድርግልህ? ሰራተኛሽን ወድጃታለሁ። እኔ ጋር አብራ እንድታድር አሳምኝልኝ። እኔ ላግባባት ሞክሬ ነበር፣ ፈቃደኛ አልሆነችም። በአንቺ በኩል ግን ይህንን አድርጊልኝ። ቤቱን ሸጣችሁ ብሬን የማሰጡኝ ከሆነ ለመዋረድ ተዘጋጁ። ተዋረድን እኮ። ከዚህ በላይ ምን ይመጣል? እናቴ እስር ቤት ገብታለች፣ ዮዲት ጠፍታለች። ምን እንዳይመጣ ነው? እሱን ብሬን ካልሰጠኝ አሳያለሁ። በዚህ 2 ቀን ውስጥ ብሬን ካልሰጣችሁኝ ቪዲዮን አደባባይ ላይ ነው የምለቀው። እኔን ትተህ ሰራተኛ ተመኘ? ቆይ እሷ ከኔ በምን ተሽላ ነው? እሷ ኖሯት እኔ የሌለኝ ምንድነው? እንዴት ነው እንደዚህ ልታስብ የቻልከው? አትሳሳች። አንቺን ልተውሽ አላልኩኝም፣ ግን እሷ አማረች። እንዴት አልፈርድብህ? አንተ ራስህ እኮ ነው ሌላ ሴት አማረኝ ያልከው። እና ማን ላይ ልፍረድ? ልብ ያንቺን ይፈልጋል፣ አእምሮዬ ደግሞ ሌላ ሴት። እኔ በመሀል ቤት ተጨነኩኝ እኮ። ምን ልሁን? እሺ ልብ የሚልህን ስማ። እኔ ልብ የሚለኝን መስማት አልፈልግም። ለምንድን ነው ልብ የሚልህን መስማት ማትፈልገው? ምክንያቱም ከልቤ ይልቅ አእምሮ የሚያስበውን ነገር ነው መስማት የምፈልገው። አእምሮ የሚለኝን መስማት ይሻለኛል። አይምሮህን መስማት አይጠበቅብህም የኔ ጌታ። ልብህን ብቻ አዳምጠው። ልብ ለምን እኔን ብቻ እንደሚለኝ ታውቃለህ? አላውቅም። ምክንያቱም ከኔ ውጪ ላንተ የሚጠቅም ሰው እንደሌለ ስለሚያውቅ፣ ከኔ የበለጠ የሚወድ የሚያፈቅር የሚንከባከብ ሰው እንደሌለ ያውቃል። ስለዚህ ሌላ ሰው እንዳታይ ይመክራል። እሱን ስማው። አልሰማም። እኔ የምፈልገው አእምሮ የሚለኝን ነገር ማድረግ ነው። አይምሮህ ደግሞ ሰራተኛ እንድትመኝ አድርጓል። አዎ እሷን እፈልጋታለሁ። የእውነት የምትወጂኝ ከሆነ እሷ ጋር እንደውም ፍቀጅልኝ። አይ የምትይ ከሆነ ግን ትቼሽ ሄዳለሁ። ትተኸኝ እንድትሄድ ደግሞ አልፈልግም። አይኔ ጌታ ትቼሽ እንዳልሄድ የምትፈልጊ ከሆነ ባልኩሽ ሀሳብ መስማማት አለብሽ። በእሱ ሀሳብ አልስማማም። እኔ የምፈልገው የኔ ብቻ እንድትሆን ነው። እኔ ከማንም ሰው ጋር አልጋራህም። ከማንም ሰው ጋር አትስገብገቢ። ግን አታፈቅሪኝም ማለት? አፈቅራለሁ። እኔም ብታፈቅሪ ኖሮማ እኔንም የሚያስደስተኝን ነገር ብቻ ማድረግ ትችይ ነበር። እኔ የምፈልገው ያንቺን ደስታና ሰላም ብቻ ነው። ደስተኛ ሁኚልኝ። ካስቻለው ጋር ሰው በጣም ነው ደስተኛ መሆኑ። ደስተኛ ያደርገኛል። እውነት አለምዬሞች እንደምታስቢው ክፉ ልጅ አይደለም። ከላይ ሆኖ እንጂ ጠንካራ፣ ውስጡ ስስ ነው። አስቻለው ጥሩ ሰው መሆኑ ይገርመኛል።
ፍቅር ይሄን ያክል ሰውን ይቀይራል? አዎ ፍቅር ሰውን ይቀይራል። ለዛ ደግሞ ምስክሩ አስቻለው ነው። እንግዲያውስ ሂጂና ታረቂው። ግን አትርሺ፣ ያልነገረሽ ነገር ካለ ሁሉንም ነገር ጠይቂው። በውሸት የሚጀመር ትዳር መጨረሻው ይበላሻል። እሺ ወድሻለሽ? እኔም ወድሻለሁ። ሰውዬ ምንም የምሰጠ ብር የለኝም፣ ሂድ ከዚህ። ልሂድ? አትሂጂ። አጋቹ እያስፈራራኝ ብር አምጣ እያለ ነበር፣ ቤቱ ይሸጥ እያለ። እሱ መስሎኝ ነው። ይቅርታ። ምን አለ? እሱን ታዩ፣ ስለ እኔና ስለ አንቺ እናውራ። በጣም ነው የናፈቅሽኝ፣ በጣም። እውነት ናፍቄያለሁ? ከጣላን ጀምሮ ምንም ሰላም ሁኝ አላውቅም። አውቃለሁ፣ በባለፈው ህይወቴ ብዙ ስህተት ሰርቻለሁ። ያለፈው ማንነቴን ቀብሬ አዲስ ሰው ሆኛለሁ። እሱ ደግሞ እድሜ ለአንቺ። ከዛሬ ጀምሮ ምንም ውሸት አትዋሸኝም? አልዋሸሽም። አንቺ ብቻ ካጠገቤ አትራቂ፣ ከጎኔ ሁኚ። ምንም ነገር አደርግልሻለሁ። የምፈልገው ነገር ያንተን መታመን ነው። እንድትታመንልኝ እፈልጋለሁ። ህልሜን፣ እቅዶቼን ትቼ ከአንተ ጋር ትዳር ለመመስረት እየተሰናዳሁ ነው ያለሁት። እባክህ ልቤን ሰብረ በውሳኔዎቼ እንድጸጸት አታደርገኝ። አላደርገውም። አንቺ ብቻ የዚህን ጥፋቴን ይቅርታ አድርጊልኝ። ይቅር ብያለሁ። አመሰግናለሁ። አታፈቅሪኝም? ብታፈቅሪኝ ኖሮማ የምወደውን ነገር ታደርግልኝ ነበር። እንዴ አፈቅራለሁ። እንዴ እንዳትሄድ አፈቅራለሁ። እንዴ ቁጭ ብለን እናውራና ና ቁጭ በል። ይኸውልሽ ደጋግሜ ነግሬሻለሁ። የምፈልገውን ነገር ማግኘት አለብኝ። ይህንን አድርጊልኝ። እኔ እያለሁ ሌላ ሴት ትፈልጋለህ? አዎ፣ እኔን ማጣት የማትፈልጊ ከሆነ ያልኩሽን ነገር አድርጊ። አለበለዚያ ግን ትቼሽ ሲሄድ የምትጎጂው አንቺ ነሽ። አንተስ አትጎዳም? እኔን ብታጣኝ የሚቀርብህ ምንም ነገር የለም? ምን አጣለሁ እኔ ደግሞ? ለሞላ ሴት ወላድ በድባብ ትሄድ። በሞላ ሴት? እነዚህ የሞሉ ሴቶችን እያንዳንዳቸውን አርጄ ነው እሺ የምጥልልህ? የቷም ሴት አንተን ከኔ አትቀማኝም። የቷም ሴት? ይኸውልሽ እምልሽን ነገር የማትቀበይ ከሆነ እነሱ መቀማት ሳይጠበቅባቸው እኔ ራሴ ያሉበት ድረስ ተተተተተት ብዬ ሄድላቸዋለሁ። አታፈቅረኝማ? ያ ሁሉ ፍቅር የውሸት ነበር አይደለ? እኔ እንደማፈቅር ግን ታፈቅረኛለህ? ንገረኝ፣ ታፈቅረኛለህ? አዎ አፈቅርሻለሁ። አንቺ ግን ስለማታፈቅሪኝ እኔን ደስታ አትፈልጊም። ማፍቀር ማለት እንደሆነ ታውቂያለሽ። ግን ፍቅር ማለት ለወደዱት ሰው ደስታ መኖር ማለት ነው። የኔ ደስታ ደግሞ ከሰራተኛሽ ጋር የሆነ ጊዜ ማሳለፍ ነው። ምን አለ ይሄ ስግብግብነትሽን ትተሽሽ ብትይኝ? እሺ ምን? ከኔ ውጭ ሌላ ሴት ትፈልግ አይደለ? እኔ ደስ ባይለኝም አንተን እስካስደሰተ ድረስ እሺ። በጣም አመሰግናለሁ የኔ ምርጥ ሚስት። ምርጥ ሰው እኮ ነሽ አንቺ።